ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ጮራው ከሩቅ ፈነጠቀ ዓለም የወዛደርነቷ ታወቀ የየካቲት 1966 ዓመተ ምህረት አብዮት በኢትዮጵያ ለዘመናት ስር ሰዶ የቆየውን ስርዓት በመለወጥ መሰረታዊ ለውጥ አምጥቷል ተብሎ ይታመናል። አብዮቱ የነባሩን ስርዓት የመደብ ልዩነት አፍርሶ አዲስ ስርዓት የፈነጠቀ ለሚሊዮኖች የህይወት ሽግግር ምክንያት የሆነ የለውጥ ማዕበል ነበር። አብዮቱ መሬት አልባዎችን ባለመሬት፣ ቤት የሌላቸውን ባለቤት፣ የበላይና የበታች የነበሩትን አቻ ለማድረግ የነፈሰ ፈጣን አውሎ ንፋስ ነበር። ከአብዮቱ ጥንስሶች መካከል የሰራተኛው ትግል ደግሞ ዋነኛውን ስፍራ ይዛል። የሰራተኛው ክፍል የጥንቱ ወዛደር እንዲሁም ላባደር ለዓመታት በነገደ ፖለቲካ ተሸፍኖ ይክረም እንጂ እንደ አብዛኛው ኢትዮጵያዊ በመንግስታት ሲሰቃይ የኖረ ህዝብ ነው። የአጼው ዘመን ሲያበቃ አውቆም ይሁን ያወቁ ክፍሎች ነግረውት ጥቂት እፎይ ብሎ ተደስቶ ነበር። መከራው ግን አልቀረለትም። በደርግ ዘመን ይህ ነው የሚባል መብትም ሆነ ደሞዝ ሳያገኝ ሲዘምት ለዘመቻ ሲያዋጣ 17 ዓመት ሙሉ ሰልፍ ሲወጣ መፈክር ሲያወጣ ፍዳውን ቆጥሯል። አብዮቱ የመጣ ለርሱ የተቸገረው እሱ። የኢትዮጵያ ሰራተኞች ለመብትና ጥቅማቸው እንቅስቃሴ ማድረግ ከጀመሩ 70 ዓመታት ተጠግቷል። የሰራተኞች እንቅስቃሴ በዘውዳዊ ስርዓት ተወልዶ በወታደራዊ አገዛዝ ጎርምቷል። እንቅስቃሴው አንዴ ጋም አንዴ ፋም ሲል በኢህአዴግ አብዮታዊ ዲሞክራሲን አልፎ እዚህ ደርሷል። ለሰራተኞች መብት የታገሉ የእንቅስቃሴው መሪዎች በጃንሆይ ፊት ተነስተዋል፣ በአብዮቱ ተረሽኗል። እንዲሁ ደግሞ በአሁኑ ወቅት እነርሱማ አላቸው ተብሎ በዘመናት የሚሞገስላቸው የሕክምና ባለሙያዎች የዳቦ ጥያቄ ብለው ከአደባባይ በቅርቡ ተሰይመዋል። ስርዓቶች በተፈራረቁበት ዘመናት የኢትዮጵያ ሰራተኞች ለመቁጠር የሚያዳግቱ ጥያቄዎችን አንስተዋል። ከነዚህ ጥያቄዎች ገሚሶቹ የሰራተኞች መብትና ጥቅም ላይ ትኩረት ያደረጉ ነበሩ። ገሚሶቹ ደግሞ በጠቅላላ የሀገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን የተመለከቱ ነበሩ። በደምሳሳው እነዚህ ጥያቄዎች ቅርጻቸውንና ባህሪያቸውን ቢቀያየሩም ዛሬም የሰራተኛው ጥያቄ ከበፊቱ ይልቅ ጎልቶ እንጂ ተመልሶና ተስተካክሎ አያውቅም። ዛሬ ቀኑ የዓለም አቀፉ የሰራተኞች ቀን የሚከበርበት ቀን ነው። ላባደሮች፣ ወዛደሮች፣ የሀገራችን ሰራተኞች እንኳን ለዚህ ቀን አደረሳችሁ። በዚህኛው ጥንቅራችን በአብዮቱ ዘመን የነበረውን የሰራተኛውን ትግል ጥቂት እፎይታ እንዲያገኝ ያደረገውን አዋጅ 64 1968ን በጥቂቱ እናነሳለን። በተደጋጋሚ የሚቀርቡ የሰራተኛው ጥያቄና አሁን ላይ ያለው የሀገሪቱ የኢኮኖሚ ሁኔታ፣ የሰራተኛው ኑሮ እንዲሁም ደግሞ በስራ ቦታ ዛሬም የሚደርሱ የሰራተኛው በደልና የሀገራችን የህግ ማዕቀፍ ምን እንደሚመስል በወፍ በረር እንቃኛለን። በመስከረም 1967 ወደ ስልጣን የመጣው የአጼውን መንግስት የፈነገለው ወታደራዊው መንግስት ወይንም ደርግ የኮሙኒስት ወይንም ሶሻሊስት ኢኮኖሚ መስመርን ይከተል ስለነበር የሀገሪቱን የአሰሪና ሰራተኛ ህግ ከዚህ አስተሳሰብ ጋር ማጣጣም አስፈልጎት ነበር። ሰራተኛው የሁሉም ምርት መገኛና መሰረት መሆኑን በማመን ከብዝበዛ ነፃ የሆነ የሥራ አካባቢ ለመፍጠርና የኑሮ ደረጃውን ለማሻሻል ታስቦ አዋጅ 64 68 ወጣ። ይህ አዋጅ በአጼ ኃይለ ሥላሴ ዘመን 210/1955 በመሻር በሶሻሊስት ርዕዮተ ዓለም ላይ የተመሰረተ የሰራተኛ መብትን ለማስከበር የወጣ ነው። ሰራተኞች በማህበር የመደራጀትና የጋራ ድርድር ወይንም ኮሌክቲቭ ባርጌኒንግ የማድረግ መብት እንዲኖራቸው ፈቅዷል። የሥራ ዋስትና በተመለከተም አሰሪዎች ያለአግባብ ሰራተኛ እንዳያሰናብቱ ጥብቅ ደንቦችንና የሥራ ስንብት ክፍያ ወይንም ሴቨራንስ ፔይ ስርዓቶችን ዘርግቷል። በተጨማሪም በሰራተኛና በአሰሪ መካከል የሚነሱ አለመግባባቶች የሚታዩበትን የሰራተኛ ጉዳይ ወሳኝ ቦርድና የፍርድ ቤት አሰራሮችን ደንግጓል።
ሌላው ዛሬ ላይ የሰራተኛው የቅጥር ሁኔታ በትዝብት ይነሳል። ሰራተኛው አንድም በገንዘብ አንድም ደግሞ በብሔሩ ሰው ለቅጥር የሚበቃበት ሁኔታ። እንደሚታወቀው በኢትዮጵያ ውስጥ ሰራተኞችን በአንድ ብሔር ላይ ብቻ ተመስርቶ መቅጠር ከሕግም ሆነ ከማህበራዊ እሴት አንጻር የተሳሳተ አካሄድ ነው። ይህ ተግባር ዛሬ ላይ የሰራተኛ አዋጅ ቁጥር 1156/2011 በማንኛውም ሁኔታ በዘር በብሔር ወይም በሃይማኖት ምክንያት ልዩነት ማድረግን በጥብቅ ይከለክላል። ማንኛውም ኢትዮጵያዊ በችሎታውና በብቃቱ የመስራት እኩል መብት ያለው ዛሬም ድረስ በብሔርና የራስን ወገን በመምረጥ የመቅጠር ነገር ይታያል። በሌላ በኩል በሀገራችን ባሉ ትላልቅ ተቋማት ውስጥ ከፍተኛ ገንዘብ ቅድመ ክፍያ በመስጠት ለስራ ቅጥር መዘጋጀት፣ መዋዋልና ስራን ማግኘት ምንም የማንደብቀው የአደባባይ ሚስጥር ነው። ይሄ ደግሞ በሃይማኖት ተቋማት ጭምር እንደሚፈጸም በቅርብ ጊዜያት የሰማናቸው የሚያተዛዝቡ ጉዳዮች ናቸው። ሌላው የወቅቱ የሰራተኛው ፈታኙ ነገር የኑሮ ውድነትና የብር የመግዛት አቅም መዳከም ለሰራተኛው ዋነኛ ፈተናዎች ሆኗል። በእርግጥ ጥያቄው ይሄ ብቻ አይደለም። በተለይም ደግሞ አንዳንድ ሰራተኞች የኢኮኖሚን ሁኔታ በተገቢው መንገድ መወጣት ባለመቻላቸው በማይገባ መስቀልቅል ሁኔታ ውስጥ እየገቡ እንደሚገኙ ይነገራል። ሰራተኛው ከሚያነሳቸው ጥያቄዎች መካከል በግል ዘርፍ ዝቅተኛ የደሞዝ ወለል እንዲወሰን መጠየቅ፣ ከሰራተኛው ደሞዝ ላይ የሚቀነስ የስራ ግብር እንዲቀነስ፣ የጡረተኞች ወራዊ አበል ከገበያው ሁኔታ ጋር እንዲጣጣም ማሻሻል የወቅቱ የሰራተኛው ዋነኛው ጥያቄ ነው። በኢትዮጵያ ውስጥ በሰራተኞች ላይ የሚደርሱ በደሎች እንደ የስራው ዘርፍ ቢለያይም በዋናነት የኢኮኖሚና የደሞዝ በደሎች በተለይ በኢንዱስትሪ ፓርኮች ውስጥ ያሉ የጨርቃ ጨርቅ ሰራተኞች ከኑሮ ውድነት ጋር የማይመጣጠንና በዓለም ላይ ካሉ ዝቅተኛ የደሞዝ ክፍያዎች አንዱን ያገኛሉ። ሌላው ከተቀመጠው የሥራ ዘርፍ ሰዓት በላይ ወይንም ኦቨርታይም ያለ ተጨማሪ ክፍያ እንዲሰሩ መገደድ ነው። የደሞዝ ጭማሪ፣ የሕክምና ዋስትናና የጡረታ መብቶችን አለማክበሮችም እዚህ ጋር ይስተዋላል። የስነ ልቦናና የአካል በደሎች በስራ ኃላፊዎች ወይም በባልደረቦች በሚፈጸሙ የስድብ፣ የማንቋሸሽና የማስፈራራት ድርጊቶች ሴት ሰራተኞች በስራ ቦታቸው ለጾታዊ ትንኮሳና ጥቃት ተጋላጭ መሆን፣ ይህም በአዲሱ የአሰሪና ሰራተኛ አዋጅ ቁጥር 1156/2011 በግልጽ እየተከለከለ ነው። በተጨማሪም በዘር፣ በጾታ፣ በሃይማኖት ወይም በጤና ሁኔታ ለምሳሌ HIV ምክንያት የሚደረጉ ልዩነቶች ዛሬ ላይ በአንዳንድ ተቋማት ውስጥ የሚታዩ በሰራተኛው ላይ የሚደርሱ በደሎች ናቸው። ለአደጋ የሚያጋልጡ ስራዎች ላይ የሚሰማሩ ሰራተኞች ተገቢውን የደህንነት መጠበቂያ አልባሳትና መሳሪያዎች አለማቅረብና በቂ አየርና ብርሃን በሌላቸው ወይም ለኬሚካል በሚያጋልጡ ቦታዎች ላይ ያለ በቂ ጥንቃቄ ማሰራት በወቅቱ የሚታዩ በሰራተኛው ላይ የስራ ቦታ ደህንነት ላይ ከሚደርሱት በደሎች መካከል አንዱ ነው። ከዚህ በተጨማሪም ህጋዊ የስራ ውል ማቋረጫ ስርዓትን ሳይከተሉ ሰራተኛን ማባረር፣ የሰራተኛ ማህበር እንዳያቋቁሙ ወይም አባል እንዳይሆኑ ተጽዕኖ ማሳደር፣ ሰራተኛው ባልተስማማበት ሁኔታ ወይም ከአቅሙ በላይ በሆነ ጫና እንዲሰራ ማድረግ የወቅቱ በሰራተኛው ላይ የሚደርሱ ተጽዕኖዎች ውስጥ ይጠቀሳል። ዛሬ ሰራተኛው ቢገፋ ጥጉን ይዞ ከመሞቅ፣ ቢረገጥ የተረገጠበትን ከማሸት፣ ቢከለከል ብሶቱን በውስጡ አምቆ ከመያዝ ውጪ ጥያቄው የተሟላለት ነው የሚመስለው። በቅርቡ የጤና ባለሙያዎች የዳቦ ጥያቄ የብዙዎችን ቀልብ የሳበ እንደነበር አይዘነጋም። ቀጥሎም ደግሞ በኢንዱስትሪ ፓርክ ውስጥ በውጭ ዜጋ በሰራተኛ ላይ የደረሰ ድብደባ በውስጣችን ሲያንገበግበን አይተናለፍን። በእነዚሁ የስራ መስኮች የተሰማሩ ሰራተኞች የሚከፈላቸው ክፍያ ማነስና ላላስፈላጊ ስራ ተግባር መሰማራት ለጆሮ እየሰቀጠጡ የሚሰሙ የሰራተኛው ጥያቄዎች ናቸው። ሰራተኛው ጥያቄውን እንደ አብዮቱ ዘመን ሳያወጣና ሳይገልጽ ይወክለኛል ብሎ ያስቀመጠው የሰራተኛው ማህበርም አንዳች መፍትሄ ለህዝቡ ሳያመጣ ዛሬም ጥያቄውን አስሎ ተቀምጧል። ይህንን የሰራተኞች ቀን ስናከብር የተሻለው ቀን ለሰራተኛው እንዲመጣ በመመኘት ነው። ቸር ያቆየን። ጮራው ከሩቅ ፈነጠቀ፣ ዓለም የወዛደርነቷ ታወቀ። ጮራው ከሩቅ ፈነጠቀ፣ ዓለም የወዛደርነቷ ታወቀ። ሀራምቤ ሬዲዮ
98.7 ከነሙሉ ክብሩ